ያሁኑ ደግሞ እጅግ በጣም አስደምሞኝ ባህልም ዘመናዊም እሰራለሁ። ወዲበል አምጣ በልጅጌና ወዲበል ሰማ አስታት ዝናሬና ወዲበልን ከሰራ በኋላ ለረጅም ጊዜ ጠፍተ ነበር። አይ ከሰታለ ክለቤት ጀመርክ ለመጀመሪያ የጎጆአችን በሩ ክፍታ አደረ ደጅ። ይህ ሙዚቃ ሲለቀቅ የህዝቡን ተቀባይነት እንዴት አገኛል? ቅናት መሰለቂያ አረገኝ ነገር በቅርብ ተለቋል። አማኝ ዋጫዋ ሳለሽ ገራገረ ቅናት መሰለቂያ። ሰላም ጤና ይስጥልኝ ውድ የሶሲ መገና የዩቲዩብ ቻናል ተከታታዮቻችን፣ እንግዲህ ዛሬም በተለየ እንግዳ ተመልሻለሁ። እንግዳችንን ላስተዋውቃችሁ። አንተ እንኳን ደህና መጣ። እንኳን ቆየሽ ሶሲ። ወደ ስቱዲዮአችን አክብረን ስለመጣ ጥሪያችን ተቀብለ ስለመጣ እጅግ በጣም እናመሰግናለን። አንተ እስኪ ራስን አስተዋውቅልኝ ለተመልካቾቻችን። እሺ፣ ድምጻዊ አንተነህ ተስፋ ይባላለሁ ወይም ወዲበል። ዘሎ የገባ ሰው በሰው ጉዳይ ለካሞች ሞልተዋል ጠፍቶ እንጂ ገዳይ። ብዙ ሰው ያውቀኛል። አዎ ወዲበል። አዋ ብዙዎቻችን ወዲበል እንልሃለን። ትክክለኛውን ስምህን በጣም ብዙ ሰው አያውቀውም። ወዲበል ከተባለ ማንንም ያውቃል። ወዲበል የተወለደ ወዲበል ጎጃም ውስጥ ነው የተወለደው። ዜማ ዳኘው አለን የሰራው ወዲበል። ኦኬ። ግጥሙን አይችሉም። ገጣሚውም ጎጃም ነው። ዜማ ባለሙያውም ጎጃም ነው። ጎጃም ነው የተወለደው። ቲፒካል ቦታው የት ነው ተወለድክበት? ተወልጄ ያደኩት ደብረ ማርቆስ ነው። ደብረ ማርቆስ የተወለድከው? 07 ቀበሌ። ወዲበልን ከሰራ በኋላ ለረጅም ጊዜ ጠፍተ ነበር። አሁን በአዲስ ሙዚቃ ተከስተሃል። ከዛ በፊት ግን ሙዚቃ እንዴት ጀመርክ? አንዳንዴ ያው በትምህርት ቤቶችም ጀምራለሽ። ቀጥሎ ግን ከምንም በላይ ሙዚቃ ህይወቴ አህዱ የሚባል ባህል ቡድን ነበር። ከዛ ቀጥለን የጎጃም ባህል ቡድን ደግሞ ነበር። እዛ እየሰራን ያው ያዳበር እያለ ወዲበል፣ አሻፈረኝ፣ የቁርጥ ለታ እነዚህ አንተ ስራዎች ናቸው። ይሄንን ከሰራ በኋላ ለረጅም ጊዜ ጠፍተ ነበር። በትክክል እኛ እንደውም ስንጠብቅ የነበረው ከዳኛው አለ ጋር በአልበም ትመጣለህ ብለን እየጠበቅን ነበር። ምክንያቱም አልበም ልትሰሩ ነው የሚል ነገር ሰምቼ ነበር። ለምን ቀረ? በአጋጣሚ ትንሽ ወጣ ብዬም ነበር እና ወደ ሌላ ሀገርም ወጣ ብዬ ወደ ዱባይ አካባቢ ወጥቼም ነበር ለስራ ጉዳይ። ከዛ ከመጣሁ በኋላ ያው ይችኛዋን ስራ አዲሷን ስራ ሞከርኳትኝ። ያው ትንሽ ወደዛ ስትሆኝም ለስራ ብዙ ምቹ አይደለም። ያያም መሰናክሎች አሉ እንጂ እንደተጠበቀ ነው አልበሙ። እንደተጠበቀ ነው። ስራም እየሰራው ነው አሁን። አዲሱ ስራህም አለ። ስለ አዲሱ ስራህ እናውራ። በቅርብ ተለቋል አዲሱ ስራ። ማለት ረጅም ጊዜ ነው የቆየኸው። ሌላም ሀገር ሄደህ ነበረ። ወዲበል፣ አሻፈረኝና የቁርጥ ለት እሱ ከተፖሰቱ በኋላ እነዚህ ሶስቱ ነገሮች ረጅም ጊዜ ቆይተህ ነበር። ይህ ሙዚቃ ሲለቀቅ የህዝቡን ተቀባይነት እንዴት አገኘ? እኔ ከምንም በላይ ደስ ብሎኛል። ምክንያቱም ህዝቡ እኔ ላይ እንዳለ ያው አሁንም ማረጋገጥ እያለሁ ጠፍተህብን ነው እንጂ ያው ጠፍቼ እና ክብር ለአንድ አምላክ ደስ ብሎኛል። ቻቻ ይላሉ። ቅጽል ስምህ ነው? አዎ። እንዴት ተባልክ? ቻቻ ያው ቻሌ ከሚለው ነው። ቻሌ ቻላቸው። ይሄ ሰፈር ላይ የተሰጠኝ ስያሜ ነው። የቤት ስም? የቤተሰብ ስም ነው። ኦኬ። እና አባቴን ያወጣልኝ። አቆራርጠው ነው ቻቻ ያደረጉት? አዎ። ከዛ ስራ ቦታ ላይ ያው ስትቀራረቢ ያቺን ሾርት ኔም ነው ያው ቆርጠው ይዟታል። ቆርጠው ነው ያዟት እንጂ ሌላ ነገር አይደለም። እኔ ማስታውሰው ወዲበል ጋር በጣም እንዴት ነው አንተና ዳኝ የመጣችሁበት አመጣጥ ተከታታይ ነበር አስታውሳለሁ። የዛን ጊዜ አይ ቲንክ የጨነቀለት ወይ ምናምን እንደወጣ አካባቢ ነው አይደል ወዲበል የተደረበው። እኩል ነበር እየመጣችሁ የነበረውና አሪፍ አመጣጥ ነበር እየመጣችሁ የነበረው። ለምንድን ነበር መሀል ላይ ጋፕ ተፈጥሮ የነበረው? ያው ዞሮ ስራ ስትሰሪ መሰናክሎች ይኖራሉ። ኦፍ ኮርስ አዎ። በዛ ልክ እንጂ ወዲያውኑ ያው ተከታታይ ነው። የቁርጥ ለታን ወዲያውኑ ለቀቁት። ቀጥሎ አሻፈረኝ ነው የለቀቁት። አዎ። ግን ያው በደንብ ነጥሮ ያልወጣ ስራ ስለሆነ ነው እንጂ ስራውን ጋፕ አልፈጠርኩለትም። እንደውም አሁን ነው የዘገየው። የአራተኛው ስራ ዘግይቷል። ኦፍ ኮርስ ግን ያኛው ምክንያት ነበረው። አትሊስት ሌላ ቦታ ሄደህ ነበረ። ወቅታዊ ሁኔታ እንዳትሰራ ያደርግሃል ምናምን። ይሄ ነገር አለ። ጋፕ ተፈጥሮ ነበር። ያው ሁላችንም አይ ቲንክ ወደዚህ አካባቢ ያሉ ዘፋኞች አሁን ላይ ጋፕ አላቸው። ምክንያቱም ሁኔታውም አሪፍ ስላልሆነ የሚያዘፍንም ሁኔታ ስለሌለ። ግን አንድ አልበም ላይ ነው በጣም ቫይራል የሆኑ አንድ ሲንግል ሙዚቃ ላይ እና ያንን አይነት ነገር ጠብቀን ስለነበረ ነው። ያሁኑ ደግሞ እጅግ በጣም አስደምሞናል። እንግዲህ ከፈጣሪ ጋር አንተ እስኪ ስለ ፍቅር ታሪክ አውራኝ።
የፍቅር ታሪክ ባለትዳር ነህ ባልሳሳት? አዎ። እሺ። ዛሬ ላይ ያው የሁለት ልጆች አባት ነኝ። ሁለት? እኔ አንድ እንደወለድክ ነበር የማውቀው። ሁለት ልጆች ወልጃለሁ። በጣም ደስ ይላል። ለእስኪ እሷ አሁን ካለችው ባለቤቴ ማለት ነው። ኦኬ። የምታስታውሰው አሁን በፍቅር ታሪክ ውስጥ አንዳንዴ ላይክ መቅናት አለ። አንተ አርቲስት ነህ፣ ታዋቂ አርቲስት ነህ። በእነዚህ አይነት ነገሮች ማለት ስቴጅ በምትሰራበት ሰዓት እንዲህ ነው የማይባል ገጠመኝ አጋጥሞ ያውቃል? እሷ ባለችበት ይከሰታል፣ ግን አንናገረውም ነው። ብዙም የምናወራው አይደለም ያለ ነው። ያው ማለት ስሜት ነው። ሙዚቃ ስሜትም ስለሆነ ያው ሙዚቃውን እኔን ብቻ ፍቅር ሳይሆን የሙዚቃው ስሜት ነው ገፍትሮ ሌላ ነገሮች ውስጥ ይከታሉ። ያን ግን ያው ታልፊዋለሽ። ነገሮችን በማስተጋባት ነገሮችን በማስተካከል ነገሮችን ትረዳሃለች ማለት ነው። ቻቻ የባህል ዘፋኝ ብቻ አይደለም፣ እንደውም በጣም የሚጫወተው ዘመናዊ ነው ተብያለሁ። እኔ ባህልም ዘመናዊም እሰራለሁ፣ ሁለቱም ጋር ነኝ ያለሁት። ሞክራለሁ። አየህ፣ በአርቲስት ደረጃ ሞክራለሁ። እስኪ ተጫውትልን ቻቻዬ። በብዛት እኔ መነሻዬ ነዋይ ደበበ ነው። ሙዚቃም ስጀምር ከሱ ትንሽ ላንጎራጉርላችሁ። ደስ ይለናል። ፍቅሬም ትርጉም አጣ፣ ፍቅሬም ትርጉም አጣ፣ ለተረተበቼ ለተረተመቼ፣ አንቺም በዚህ ይብቃሽ፣ አንቺም በዚህ ይብቃሽ፣ እኔም እስከ መቼ እኔም እስከ መቼ፣ እንግዲያው ከእንግዲህ ከእንግዲህ እንግዲያው ከእንግዲህ ከእንግዲህ የጎጆአችን በሩ ክፍት አደረ ደጅ፣ አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ፣ እንግዲያው ከእንግዲህ ከእንግዲህ እንግዲያው ከእንግዲህ ከእንግዲህ የጎጆአችን በሩ ክፍት አደረ በለ፣ አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ፣ ህመሜን ህመሜ ሞቴ ሞት ላይ መስልሽ፣ ሞቴ ሞት ላይ መስልሽ፣ ሞቴ ሞት ላይ መስልሽ፣ ለምን ደጅ ልጥና ለምን ልከተልሽ፣ ለምን ልከተልሽ፣ ለምን ልከተልሽ። አይ ያዝ አድርገሃት ነው እንዲያው። አይ ኖ ዮር ፓወር አውቃለሁ ፓወርህን። ለዛ ነው ረጅም ጊዜ ክለብ ሰርተሃል፣ ባህል ቤቶች ጋር ምናምን ሰርተሃል። እንዴት ጀመርክ? ክለብ ቤት ጀመርክ ለመጀመሪያ ጊዜ? ማርሲላስ የሚባል ክለብ ነበር፣ ደብረ ማርቆስ። ቀጥሎ ከዘላለም ከፍቶት ነበረ እና ፊት ለፊት አካባቢ እሱም ጋር ነበረ። ሁለቶች ጋር ነበሩ፣ ደብረ ማርቆስ ላይ ነበር። እዛ ላይ ብዙ አመት ሰርተናል። ለመጀመሪያ ጊዜ ሙዚቃ ስትጀምር እንትኖች ጋር ነው የጀመርከው? እነዚህ ክለቦች ጋር አይደለም፣ አሃዱ ጋር ላይክ እንደ ኖርማልኛ እንሰራበት እንደነበረው አይነት ክለብ ነበረ። እዛ ነው የሰራሁት። ከዛ ወደ ሙዚቃ መጣ። ወዲህ በላይ የመጀመሪያ ስራ ነው? የመጀመሪያ ስራ ነው። የሚገርም ነው። ሰው በመጀመሪያ ስራው እንደዛ ቫይራል አይቻልም። አብራኬ ልጅ ነው እንግዲህ፣ አብራኬ ክፋይ ነው የሚባል። የበኩር ልጅ ይባላል። ታዋቂ ከሚባሉት አርቲስቶች ከነማን ጋር ሰርተህ ታውቃለህ? ያው በሰርግም በምንም እንደዚህ በአንዳንድ ጉዳዮች ላይ ከነ ነዋይ ደበበ ከነ ማዲንጎ ነፍሱን ይማርና ከነ ብርሃኑ ተዘራ ከነሱ ጋር ሁሉ ሰርተናል። ዳኛዋለ ወንድሜ ነው፣ ብዙ ጊዜ አብረን ነው ያው ከነሱ ጋር ከነሰማይ ብለው ጋር በጣም ብዙ ሰዎች ጋር የመገናኘት እድል አለ። ከናሸብር ከነሰለሞን ደምሌ ምናምን ጋር ያው ሰርተናል። ብዙ ናቸው። ያው ሮል ሞዴል ነው ብለህ የምታስበዋለህ? አሁን ለምሳሌ በጣም የምትወዳቸው ስትሰራ ምን አለ መሰለህ፣ በራስህ የስራ ፊልድ የምትወዳቸው ደግሞ ሞዴል ልታረጋቸው የምትፈልጋቸው ሰዎች አሉ። ሞዴል አለህ? ያው አሁን እንደነገርኩሽ መነሻዬ ነው አይደበበ ነው። ስለዚህ አግኝተኸዋል። ምን ተሰማህ? ደስ ብሎኛል። ደስ ይልሃል? ግን እንዴት ነው ነግረኸው ታውቃለህ? ሞዴልህ እንደሆነ እሱን መሆን እንደምትፈልግ ነግረኸው ታውቃለህ? እንደዚሁ ቁጭ ብለን አውርቼው አላውቅም።
ግን ያው እንደዚሁ በቃ ከምንም በላይ ደስተኛ ነኝ። ያው ብዙም እንደዚህ ቁጭ ብለን ባናወራም እንደዚህ ባልነግረው ለመንገር ፈርተህ ነው ኮርተህ ነው? አይ ኮርቼ አይደለም ኮርቼ ነው። የድሮ ልጅነት ህልም ምን ነበር? ድምጻዊ መሆን? አዎ ከልጅነት የጀምሬ ድምጻዊ መሆን ነበር ማስበው ነበር። ስለዚህ ህልምህን እየኖርከው ነው? አዎ የተመሰገነ ነው። እሺ ቻቻዬ እንግዲህ ወደ ጥያቄያችን ማጠቃለያ እየገባን ነውና ሶስቱንም ትጫወትልናለህ። ሶስቱንም ማለት ወዲህ በልንም አዲሱንም አይሚን ሁለቱን ወዲህ በልንና አዲሱን ስራህን። ግን ከዛ በፊት ከዚህ ቀደም ከአራተኛው ስራ በፊት 3 ስራዎች አሉ። የትኛውን በጣም ትወደዋለህ? ያው የለፋሽበት ሁሉንም አታዩም፣ ግን እንደ መጀመሪያ ስራሽ የሚሆን የለም። ከምን በላይ መስዋዕትነት የከፈልሽበት ስለሆነ ከዛ በኋላ አልጋ ባልጋ ይመጣል ነገሮቹ። የመጀመሪያው ግን ያው ብዙ መስዋዕት ከፍሏል። እድሜ ለዳኝም ጭምር እንደውም እሱ ባይኖር እንደውም ላይሰሩም ይችላሉ። ብዙ አግዞኛል ዳኝ በዚህ የመጀመሪያው ስራ። ከዛ በኋላ ግን ያኛው ስራ ሌላውን እየሰራው መጣ። አዎ እና ያው የመጀመሪያው ነው የሚያለፋ እንጂ ከዛ በኋላ ያለው ያው ዞሮ ግን ሁሉም ያው ናቸው። ሁሉንም ትወዳቸዋለህ፣ ግን እንደ ወዲህ በል አይሆንም። አዲስ ስራ ምን እንጠብቅ? ያው ከዚህ ቀደም ጠፍተህ ነበር፣ አሁን ደግሞ አዲስ ሙዚቃ ይዘህልን መተናል። ሁላችሁም አለው ነገር እያላችሁ ዩቲዩብ ላይ ሰርች እያደረጋችሁ የአንተነህ ቻቻን አዲሱን ሙዚቃ ተመልከቱለት። ምን እንጠብቅ ከአለው ነገር በኋላ? ካለው ነገር በኋላ ያው አዲስ ስራ እየሰራሁ ነው። ባህላዊ ስራ ነው። በቅርቡ እንግዲህ ከተወሰነ ጊዜ በኋላ እሱንም ተከታታይ ይለቀቃል ብዬ አስባለሁ። የሚፈልጉ ሰዎች ይኖራሉ አሁን ላይ ይሄንን ፕሮግራም የሚከታተሉ ተከታታዮቻችን አንተነህ ቻቻን አዲስ ስራ ማሰራት ከተፈለገ ወደ ሙዚቃው ኢንዱስትሪ ማምጣት ከተፈለገ የት ያገኙህ? አሁን ላይ ያለሁት ያው አዲስ አበባ ውስጥ ነው ያለሁት። ሙዚቃ እየሰራሁ ነው ያለሁት። ክለቦችንም የሞከርኩኝ ነው። ከዚህ በኋላ ማንኛውንም ስራ ለማሰራት የሚፈልግ አካል ካለ አዲስ አበባ ውስጥ ነው ያለሁት። መገናኘት እንችላለን። ከዛ በፊት ግን ወዲህ በልን ወዲህ በል አምጣ በልጅጌነ ወዲህ በል ነሳማ አስታጥቅ ዝናሬነ ደሞ ማን ሊነጥቃት ማን ሊነካት ክብሬን አላወቀም እንጃን የበላይ መሆኔን እንጃልኝ አምና ገፍቶ አረሰ ድንበሬን እንጃልኝ ደሞ ዛሬ አሰበ ትዳሬን እንጃልኝ ባላልቦ ሴት መስላው ቢሳሳት እንጃልኝ ኋላ በርቃ አይጠፋም ይሄ ሳት እንጃልኝ ሰው ደም ልንቃባ ነው ከፊቱን ካልመለሰው። እጅግ በጣም ነው የምወደው። እጅግ በጣም የሚያምር ስራ ነው ቻቻዬ። እውነት ለመናገር እኔ ወዲህ በልም ብቻ አይደለም ከዛ ቀደም እንተዋወቃለን፣ ፓወርህን አውቀዋለሁ እና አሁንም ሁሉም የሚያውቀው ነገር ነው። አይ ቲንክ ከሙዚቃው በስተጀርባ ሲጻፍ ካዩት ጎበዝ የዜማና ግጥም ደራሲ ነህ። ግጥሞችንም ዜማዎችንም መጻፍ ትችላለህ እና እኔ አደራ ምልህና ማሳስብህ ነገር ቢኖር አሁንም ወዲህ በልንና ያለው ነገርን አይነት ስራ ይዘህልን ድጋሚ እንድትመጣ ነው። አትጥፋብን። ሰፊው ህዝብ በደንብ ይፈልግሃል። ወደ ሙዚቃው ኢንዱስትሪ ተመልሰህ መግባት አለብህ ነው የኔ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እሱን እንስማና መልእክትህን ሰምተህ መጨረሻ ላይ ያለው ነገርን ተገባብዘን እንለያያለን። ያው በዚህ አጋጣሚ እንግዲህ ያው ውድ የሙዚቃ ቤተሰቦች ወይም የአርቱ ቤተሰቦች ዩቲዩብ ላይ እየገባችሁ ስራዬና አዲሱን ስራዬ እንድታዩልኝ ይላለሁ። አለው ነገር የሚለውን ከዛ ውጭ ሀገራችንን ሰላም ያድርግልን ነው የምለው። አሜን አሜን። እጅግ በጣም እናመሰግናለን ቻቻዬ። እንግዲህ የአንተነህ ተስፋዬን አዲሱን ሙዚቃ ኳሊበር ዩቲዩብ ቻናል ላይ ታገኙታላችሁ። እየገባችሁ እያያችሁ ሰፖርት አድርጉት፣ አበረታቱት። ለነገ ስራው የዛሬ የእናንተ ማበረታታት ተስፋ ነውና ሁላችሁም ኳሊበር ዩቲዩብ ቻናል ላይ እየገባችሁ ሙዚቃችንን እዩልን። ኮሜንታችሁን እንፈልጋለን። አለው ነገር ውበቱ አለው ነገር አለው ነገር የለየው ካገር አለው ነገር አርጋለው ነገር አለው ነገር የኔ መደናገር አለው ነገር ይሄ ቅናዛር አለው ነገር ወይ ወርዶ አይሰጥፋታ አለው ነገር ያምና ሚስቴን አለኝ አለው ነገር ዘንድሮ ተፋታ አለው ነገር 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 አይቶ ይፍረድ አገር።
ቻቻዬ እናመሰግናለን እጅግ በጣም ስቱዲዮአችን ድረስ መጥተህ ስለጎበኘህን ለቃለ መጠይቃችን ፈቃደኛ ስለሆንክልን እጅግ በጣም እናመሰግናለን። እርግጠኛ ሁኜ በቀጣይ ስራ በጣም ቫይራል በሆነ በቀጣይ ስራ ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። በደንብ እኔም አመሰግናለሁ። እዚህ ይስጥልን አክብራችሁ ስለጠራችሁ በጣም አመሰግናለሁ። ማመስገን የምትፈልገው ሰው ካለ ስራው ላይ የተባበሩ ሰዎች ካሉ እድሉ ልስጥህ። በዚህ አጋጣሚ ከጎኔ የነበሩ ኳሊበር ኢንተርቴይንመንት እና አንድ ጓደኛዬም እንደዚሁ ከጎኔ ያለው የሚለኝ ደምሰው ይባል ጓደኛዬ እስካሁን ድረስ አብሮኝ ከጎኔ ነውና ይርስልኝ አመሰግናለሁ። እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። በመጨረሻ መለያችን እስኪ አንድ ሲወዝ ወዘናለን አንድ ላይ እንለያያለን ማለት ነው። ቅናት መሳለቂያ አረገኝ ነገር ቅናት የሚሉት ስንት ባላንጋራ ይብስ ብሎ አጣላኝ እኔን ከኔ ጋር አረጌሌስ ነገር ይገርማል አንዳንዴ ወዴት ናት እላለሁ አቅፌያት በክንዴ ኧረ ጉድ ነው ኧረ ጉድ ነው ኧረ ጉድ ነው ኧረ ጉድ ነው በቅናት ላብድ ነው ኧረ ጉድ ነው ኧረ ጉድ ነው ኧረ ጉድ ነው ኧረ ጉድ ነው የኔ ሰብቸው ኧረ ጉድ ነው ኧረ ጉድ ነው ሶሲ መገናኝ